እኛ በዘመናዊ ዓለም ስልካችንን ያየን በኢንተርኔት የምድርን ጫፍ በሰከንዶች ውስጥ በመናዳርስበት በዚህ ቅጽበት በብራዚል ጥቅጥቅ ያሉ ደኖች ውስጥ ግን ጊዜ የቆመ የሚመስልባቸው ድብቅ ሰዎች አሉ። ልብስ ምን እንደሆነ አያውቁም። እሳት ለማያያዝ ዛሬም ድንጋይ የሚጠቀሙና ከውጭ ዓለም ጋር ምንም ግንኙነት የሌላቸው ድንቅ የሰው ዘሮች። እስኪያስቡት በ21ኛው መቶ ክፍለ ዘመን ሰማይ ላይ አይሮፕላን ሲበር እንደ ትልቅና አስፈሪ የሚቆጥሩ የራሳቸው የሆነ ሚስጥራዊ ቋንቋ ያላቸው ድንቆች። እነዚህ ሰዎች ከሰው የተነጠሉ ጎሳዎች ይባላሉ። የብራዚል መንግስት በሄሊኮፕተር ሆኖ በወሰደው ምስል ላይ እነዚህ ሰዎች ወደ ሰማይ ቀስት ሲወረውሩ የሚታዩበት የአስገራሚ ክስተት ዓለምን አስደምሟል። ለእነርሱ እኛ መጻተኞች ነን። የኛ ተራ ጉንፋን ለእነርሱ መከላከያ የሌለው የሞት ፍርድ ነው። ለሺህ ዓመታት ያለ ሆስፒታል፣ ያለ መድኃኒት ቤትና ያለ ቴክኖሎጂ አማዞንን እንደ እናት፣ እንደ ቤትም እንደ አምላክም እየተመለከቱ በሰላም ኖረዋል። ሰላም ጤና ይስጥልን የአትሮንስ ታሪክ ቤተሰቦች እንደምን አላችሁ? ዛሬ የምንወስዳችሁ በዓለም ላይ እጅግ ሚስጥራዊ ወደ ሆነውና የምድራችን ሳንባ ወደ ተባለው ታላቁና አስፈሪ የአማዞን ደን ውስጥ ነው። ወደ ዝርዝር ታሪኩ ከመግባታችን በፊት ግን እነዚህ ያሉ ድንቅና እውቀት ሰጪ ታሪኮች ሁሉ ጊዜ እንዲደርሳችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። የደውል ምልክቷንም ከተጫኑ ቪዲዮ በለቀቅን ቁጥር ቀድሞ የሚደርሱ ለእርሶ ነው። ዝግጁ ከሆናችሁ ወደ አማዞን ጥቅጥቅ ያሉ ጫካዎችና ሚስጥራዊ ታሪኮች አብረን እንጓዝ። አማዞን የዛፎች ስብስብ ብቻ አይደለም። አማዞን የራሱ የሆነ የቆመ ሕግ፣ ማንም ያልፈታው ሚስጥርና እስካሁን ድረስ ሳይንቲስቶችን ግራ ያጋባ ታላቅ የምድር ግዛት ነው። ብዙዎቻችን አማዞንን እንደ አንድ ትልቅ ጫካ ብቻ ብናየውም እውነታው ግን አማዞን በሚሊዮኖች የሚቆጠሩ ፍጥረታትና የሰው ልጆች የሚኖሩበት ድብቅ ዓለም መሆኑ ነው። እስኪ ይህንን ግዙፍ ደን በቁጥር እንለካው። አማዞን እንደ ሀገር ቢቆጠር ኖሮ በዓለም ላይ 7ኛው ትልቅ ሀገር ይሆን ነበር። 6.7 ሚሊዮን ስኩዌር ኪሎ ሜትር ስፋት። ይህ ማለት ግዙፏን እንደ 2 እጥፍ አድርጋችሁ ቁጠሩት። ምንም እንኳን 60 በመቶ በብራዚል ግዛት ስር ቢሆንም አማዞን እንደ ፔሩ፣ ኮሎምቢያ፣ ቬንዙዌላና ቦሊቪያን ጨምሮ 9 ሀገራትን እንደ ብርድ ልብስ ይሸፍናል። ታዲያ ይህንን የዓለም ሳንባ የተባለውን ተአምር ጠብቀው እስካሁን ያቆዩልን በጫካው ጥልቀት ውስጥ የሚኖሩ 400 የሚጠጉ የተለያዩ ጎሳዎች ናቸው። ቁጥራቸው 1.6 ሚሊዮን በላይ ቢገመትም ከብራዚል ጠቅላላ ሕዝብ አንጻር ግን 0.8 በመቶ ብቻ ናቸው። ነገር ግን እነዚህ ጥቂት ሰዎች የሚያበረክቱት አስተዋጽኦ ወደር የለውም። 16000 ዝርያ ያላቸው 400 ቢሊዮን ዛፎች በሰላም ቆመው እኛ እንዲያስተነፍሱ እነዚህ ጎሳዎች እንደ ነፍሳቸው እየጠበቁት ይገኛሉ። እነርሱ ለጫካው ዘበኞች ናቸው። ጫካው ደግሞ ለእነርሱ እናትና መኖሪያቸው። አማዞን ለምድራችን ሳንባ የተባለው በምክንያት ነው። የምንተነፍሰው ኦክሲጅን 20 በመቶ የሚመረተው እዚሁ ደን ውስጥ ነው። መኪናዎቻችንና ፋብሪካዎቻችን የሚያመነጩትን በካይ ጋዝ በመምጠጥ ምድራችን እንዳትቃጠል እንደ ጋሻው ነው የሚከላከልልን ይህ ተአምረኛ ደን ነው። ነገር ግን አንድ የሚያስገርም እውነታ ልንገራችሁ። ደን ውስጥ መሬት ላይ ቆማችሁ ወደ ሰማይ ብትመለከቱ ፀሐይ ለማየት ትቸገራላችሁ። ምክንያቱም የዛፎቹ ቅጠሎች በጣም ጥቅጥቅ ያሉ በመሆናቸው ነው። ወደ መሬት የሚደርሰው የፀሐይ ብርሃን ከ2 እስከ 5 በመቶ ብቻ ነው። የማለት በአማዞን ደን ውስጥ እኩለ ቀን ላይ ብትሆኑም እንኳን ድቅድቅ ባለ ጨለማ ላይ እንዳላችሁ ነው የሚሰማችሁ። ሌላው ቢቀር በዝናብ ወቅት ዝናቡ ከዛፎቹ ጫፍ ተነስቶ መሬት እስኪደርስ ድረስ ሙሉ 10 ደቂቃ ይፈጅበታል። ጫካ ልክ እንደ ግዙፍ ጥላ መላውን ዓለም ጋርዶ ይዟል። አማዞን ጥቅጥቅ ያለ ደን ብቻ ሳይሆን በውስጡ በሚፈሱ ወንዞችም የተሞላ ነው። ነገር ግን በእነዚህ ወንዞች ውስጥ ሰላም አለ ብላችሁ እንዳታስቡ። ለብዙ ዘመናት በአማዞን ልብ ውስጥ የሚፈላ ወንዝ አለ ቢባል እንደ ተረት ብቻ ይቆጠር ነበር። ነገር ግን አንድ የጂኦ ሳይንቲስት ወጣት ይህንን ተረት እውነት መሆኑን በተግባር አረጋገጠ። የሚፈላው ውሃ ሻናይ ቲምፒሽካ ይባላል። የዚህ ወንዝ ሙቀት 91 ዲግሪ ሴንቲግሬድ ይደርሳል። እስኪያስቡት ማንኛውም እንስሳ በስህተት ወደዚህ ወንዝ ቢገባ በሰከንዶች ውስጥ ነው የሚቀቀለው። መጀመሪያ አይኖቹ ይፈሳሉ፣ ቀጥሎም ስጋው ከአጥንቱ ይለያያል። የሚገርመው ግን ይህ ወንዝ በአቅራቢያው ምንም አይነት እሳተ ገሞራ ወይም ደግሞ
ቮልካኖ የለውም። ታዲያ ውሃው እንዴት ሊፈላ ቻለ ለሚለው ጥያቄ ሳይንቲስቶች ይህ የከርሰ ምድር ውሃ በከፍተኛ ግፊት ወደ ላይ ሲወጣ የሚፈጠር ክስተት ነው ቢሉም የአካባቢው ጎሳዎች ግን ወንዙ ያኩማማ የተባለች የታላቋ እናት እባብ መንፈስ መገኛ ነው ብለው በጽኑ ያምናሉ። ነገር ግን የአማዞን የውሃ ምስጢር በዚህ ብቻ አያበቃም። ይህ ምናልባት የዘመናችን ትልቁ የጂኦግራፊ ግኝት ሊሆን ይችላል። ከአማዞን ወንዝ 4 ኪሎ ሜትር በታች ሌላ ግዙፍ ወንዝ አለ። ስሙም ሀምዛ ይባላል። የወንዝ ከአማዞን ጋር እኩል ርዝመት ያለው ቢሆንም ፍሰቱ ግን እጅግ ዝግ ያለ ነው። ይህ ማለት ብራዚል ከላይ በምታዩት ብቻ ሳይሆን ከምድር ስርም ሌላ ግዙፍ የውሃ ግዛት ያላት ሀገር ናት ማለት ነው። ተፈጥሮ ለብራዚል የሰጠቻቸው ሀብቶች እስከ ዛሬ ድረስ ተመርምሮ አላለቀም። ታዲያ በእነዚህ ወንዞች ውስጥ በዓለም ላይ እጅግ አስፈሪው አሳ ፒራንሃ ይገኝበታል። በአንድ ወቅት አንድ ላም ወደ አማዞን ወንዝ ገብታ በደቂቃዎች ውስጥ ወደ አጽምነት ተቀይራለች። የፒራንሃ ጥርሶች እንደ ምላጭ የሰሉ ናቸው። ነገር ግን ከፒራንሃ በላይ የሚያስፈራ ሌላ ፍጡር አለ፣ ግሪን አናኮዳ። የእባብ እስከ 9 ሜትር ሊረዝም ይችላል። ሰውን ጨምሮ ትላልቅ እንስሳትንም አንቆ የመዋጥ አቅም አለው። በአካባቢው የሚኖሩ ሰዎች እንደሚሉት ከሆነ ከአናኮዳ በላይ የሚረዝሙና ሱኩሪጂ ግሪያንት የሚባሉ ግዙፍ እባቦች በጫካው ውስጥ ይገኛሉ። ሳይንስ ገና ያላረጋገጣቸው ግን የአካባቢው ሰዎች በዓይናቸው ያዩአቸው ብዙ አስፈሪ ፍጡራን የአማዞን ዘበኞች ናቸው። አማዞን ውስጥ ጦርና ቀስት የያዙ ነገዶች ብቻ ሳይሆን ጫካ ውስጥ ለሺህ ዓመታት ሰው ያረገጠው ባዶ ምድርም አለ። ሌላው በአማዞን ጥቅጥቅ ያሉ ዛፎች ስር ታላላቅ ከተሞች ተቀብረው ሊሆን እንደሚችል ይነገራል። ይህም በ20ኛው ክፍለ ዘመን መጀመሪያ ላይ ፐርሲ ፋውሴት የተባለ ደፋር እንግሊዛዊ አሳሽ ዜድ ብሎ የሰየማትን ጥንታዊ ከተማ ፍለጋ ወደ አማዞን ጥልቀት ገባ። ነገር ግን የሚገርመው እሱም ሆነ አብረውት የገቡት ሰዎች በዚያው ደብዛቸው ጠፋ። ጫካ ዋጣቸው። ነገር ግን በዘመናዊ ላዳር ቴክኖሎጂ ወይም ደግሞ ከአውሮፕላን ላይ በሚለቀቅ የሌዘር ጨረር በመታገዝ በዛፎቹ ስር ተደብቀው የነበሩ ግዙፍ መንገዶች፣ ቤተመንግስቶችና ሰፋፊ የእርሻ ቦታዎች እንደነበሩ በሳይንስ ተደርሶበታል። ይህ ማለት ምን ማለት እንደሆነ ታውቃላችሁ? አማዞን በአንድ ወቅት በሚሊዮኖች የሚቆጠሩ ሰዎች በስልጣኔ ይኖሩበት የነበረ ታላቅ ግዛት ነበር ማለት ነው። ያለፈው የታሪክ ምስጢር ሊሆን ይችላል። የዛሬው እውነታ ደግሞ የበለጠ ያስደምማል። በጫካው ምርት ውስጥ ማናውስ የምትባል እጅግ የዘነጠችና ዘመናዊ ከተማም እንዳለች ይነገራል። በ1669 ዓመተ ምህረት የተመሰረተችው ይህች ከተማ ዛሬ ከ2 ሚሊዮን በላይ ሰዎች ይኖሩባታል። ማናውስ የአማዞን ፓሪስ ትባላለች። በአንድ በኩል ዘመናዊ ሰማይ ጠቀስ ህንጻዎችና ድንቅ የኦፔራ ቤቶች ይታያሉ። በሌላ በኩል ደግሞ የማይበገረውና ጥቅጥቅ ያለው የአማዞን ደን ከተማዋን ከበዋታል። ማናውስ በተፈጥሮና በስልጣኔ መካከል ያለች አስደናቂ ድልድይ ናት። ሌላው ቀርቶ የአማዞን ወንዝና የሪዮ ኔግሮ ጥቁር ወንዝ ሳይቀላቀሉ ልክ እንደ ዘይትና ውሃ ጎን ለጎን ለብዙ ኪሎ ሜትሮች የሚፈሱበት የውሃዎች መገናኛ የሚገናኘውም እዚሁ ማናውስ ከተማ አጠገብ ነው። ተፈጥሮና ሰው እዚህ ቦታ ላይ እጅና ጓንት ሆነው ይታያሉ። ዛሬ በአትሮንስ ታሪኮቻችን ወደ አማዞን ጥልቀት ያደረግነው ጉዞ ይህን ይመስል ነበር። ስለሚፈላ ወንዝ፣ ስለጠፉት ከተሞችና ስለ አስፈሪ ቦታ እንዲሁም ስላልተነኩ ነገዶች እውነታዎችን በዝርዝር አይተናል። ነገር ግን አማዞን የዛፎች ስብስብ ብቻ አይደለም፣ የምድራችን ሳንባ እንደሆነ መዘንጋት የለብንም። የምንተነፍሰው አየር 20 በመቶ የሚወጣው ከዚህ ደን ነው። የሚገርመውና የሚያሳዝነው ግን እኛ እዚህ በምናወራበት በእያንዳንዱ ሰከንድ የአንድ የእግር ኳስ ሜዳ የሚያክል ደን እየተጨፈጨፈ ይገኛል። አማዞን ከጠፋ ሚስጥሮቹ ብቻ ሳይሆን የሰው ልጅም ህልውና አደጋ ላይ ይወድቃል። እስኪ ከመለያየታችን በፊት አንድ ጥያቄን ጠይቃችሁ፣ እናንተ እንደነዚህ ጎሳዎች ከዘመናዊ ዓለም ተለይታችሁ ስልክና ኢንተርኔት በሌለበት ጫካ ውስጥ ለአንድ ወር መኖር ትችላላችሁ? አዎ እችላለሁ ወይም በፍጹም አልችልም የሚለው ምርጫችሁን በኮሜንት መስጫው ላይ ጻፉልን። የእያንዳንዱን ሰው መልስ ለማንበብ ዝግጁ ነን። እስካሁን ያየናቸው የአማዞን ሚስጥራት አስገርሞታል። ገና ወደፊት በምናያቸው ይበልጥ ይደነቃሉ። እንደዚህ አይነት ያልተሰሙና አስገራሚ የዓለማችን ታሪኮች ሁልጊዜ እንዲደርሳችሁ የአትሮንስ ታሪኮችን ሰብስክራይብ ማድረጋችሁን አረጋግጡ። የደውል
የደውል ምልክቷንም ከተጫኑ ቪዲዮ በለቀቅን ቁጥር የመጀመሪያው ተመልካች እርሱ ይሆናሉ። የዛሬ ዝግጅታችን ዕውቀት ከሰጣችሁ ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስ አግዙን። የአትሮንስ ታሪኮች በሚቀጥለው ቪዲዮ አስገራሚና አስደናቂ ነገር ይዘንላችሁ እንቀርባለን። ስለተከታተላችሁ እናመሰግናለን። በሚቀጥለው የአትሮንስ ታሪኮች ዝግጅት እስክንገናኝ ቸር ሰንብቱ።